በአንደኛው ጥፋት ጋብቻ ቢፈርስ ለፍቺ ምክንያት የሆነው ተጋቢ ለሌላኛው ካሳ እንዴት ሊከፍል ይገባል? የህግ አማካሪና ጠበቃ ሙሉቀን ነኝ። በያላችሁበት ሰላምታይን እያደረስኩኝ እንግዲህ በባልና ሚስቶች መካከል ያለ ትዳር በልዩ ልዩ ምክንያቶች ሊፈርስ ይችላል። ለምሳሌ ያህል ከጋብቻ ውጪ ሌላኛው ወገን ተደብቆ ልጅ ቢወልድ እና መሰል ድርጊቶችን ቢፈጽም እንዲሁም የተለያዩ ጫናዎችን አድርሶ ጋብቻው የፈረሰ በሚሆን ጊዜ በፌዴራሉ የቤተሰብ ህግ አንቀጽ 84 መሰረት ለሌላኛው ተጋቢ ካሳ ሊከፍል ይገባል በሚል ተጠቅሷል። ይህ ካሳ በምን አግባብ ሊከፈል ይገባል፣ ምን አይነት ካሳስ ነው ማግኘት ያለባቸው የሚለው በህጉ ላይ የተመላከተ ባለመሆኑ አንድ ጉዳይ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሶ ሰበሩም በመዝገብ ቁጥር 152968 ላይ በሰጠው አስገዳጅ ህግ ትርጓሜ በዳዩ ወገን ከባልና ሚስቱ የንብረት ሀብት ላይ ሲካፈል ከሚደርሰው ከራሱ ድርሻ ላይ 20%ቱን ያህል ለተበዳዩ በካሳ መልክ ሊከፍል ይገባል በሚል ውሳኔ ተሰጥቷል። እንግዲህ ባልና ሚስቶች የሚያፈሯቸው ንብረቶች ላይ እኩል በኩል የመካፈል መብት ይኖራቸዋል። 50-50 ይካፈሉና በዳይ ወገን ደግሞ 50ውን ከተካፈለ በኋላ ለተበዳዩ ወገን በካሳ መልክ 20 ከመቶውን እንዲሰጥ የሚል የህግ ትርጓሜ ተሰጥቷል። ስለዚህ ጋብቻ የፈረሰው በአንድ ወገን በዳይነት ከሆነ በደሉን ማስረዳት ከተቻለ ካሳ መጠየቅ መብት ሲሆን ካሳ የሚጠይቁ ሰዎች ደግሞ ካሳቸውን የጋራ ንብረት ክፍፍል በሚደረግ ጊዜ ሰበሩ በሰጠው የህግ ትርጓሜ አግባብ ሊካሱ ይገባል የሚል ሀሳብ አለኝ። አመሰግናለሁ።